ተጠቃሚ ከሆኑት ውስጥ አንዱ ነኝ። ባሌን ያገኘሁት እዛ ነው። ቆንጆዬ ልጅ የወለድኩት እዛ ነው። ስሜ መቅደስ ሚስጥሩ እባላለሁ። የመጣሁት ከሶማሌ ክልል ነው። የብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ረዳት አመቻች። ብሔራዊ በጎ ፍቃድ እንግዲህ እንደምናውቀው በተለይ ወጣቶች ላይ ትኩረት አድርጎ የሚሰራ ነው። ከስልጠና ነው የሚጀምረው። ወጣቶችን ዝም ብሎ ማያሰማራ። ስልጠናው ላይ ስናነሳ ብዙ የምናነሳቸው ነገሮች አሉ። ለወጣቱ የሚጠቅሙ ብዙ ስኪሎችን የሚገበዩበት ስልጠና ነው። አንዱ እንዴት ቆንጆ ተቀጣሪ መሆን እንደሚችሉ፣ ስራ ፈጣሪ እንዴት መሆን እንደሚችሉ፣ ኮሚኒቲያቸውንስ እንዴት ኢንጌጅ እንደሚያደርጉ የሚያሳይ ስልጠና ይወስዳሉ። ከዛ ጀምሮ ነው የኛ ስራ የሚጀምረው። ከዛ በኋላ ደግሞ ከመጡበት ከሚያውቁት ማህበረሰብ ውጪ ነው ሄደው የሚሰሩት። ስለዚህ ከዛ ውጪ እኔም አንዱ አካል ስለሆንኩ ከዛ ውጪ በምንሰራበት ጊዜ ደግሞ ብዙ የምናገኛቸው ነገሮች አሉ። ለምሳሌ እኛ በሶሻል ሚዲያ በተለያዩ ነገሮች የምንሰማት ኢትዮጵያና መሬት ላይ የወረደች ኢትዮጵያ እንደሚለያይ አሁን እኔ በተግባር ምስክር ነኝ። ምክንያቱም እኔ የአዲስ አበባ ልጅ ነኝ። ተወልጄ ያደግኩት አዲስ አበባ ነው። ከአዲስ አበባ ውጪ ያሉት ክልል ከተሞችን ለጉብኝት ካልሆነ ወይ ለዘመድ ጥየቃ ካልሆነ ገብቶ ማህበረሰቡን የማየት ነገር አላጋጠመም። በዚህ ብሔራዊ በጎ ፍቃድ ምክንያት ነው ከሀገሬ ወጥቼ ያየሁት። ሶማሌ ክልልን እኔ አሁን ሶማሌ ክልልን ኤክስፒሪየንስ አድርጌዋለሁ። ሶማሌ ክልልን በፊት የምሰማው እና ሄጄ ያየሁት ነገር በጣም የሰማይና የምድር ያክል ርቀት አለ። በሙያችን በተመረቅንበት ከምናገለግለው ውጪ የህይወት ተሞክሮ ነው የምናገኝበት። የማውቀውን ኮሚኒቲ ሳገለግልና ከዛ ውጪ ሳገለግል መጀመሪያ እንደ ፍርሃትም ነበረው፣ ብዙ አይነት ነገሮች ነበሩ። ሄጄ ግን ሳውቀው በጣም የሚገርም ነገር ያጋጠመው። ኢትዮጵያ እንደዚህ ናት እንዴ ነው ያልኩት። ባህላችን ውብ ነው፣ አነጋገራችን ውብ ነው፣ ቋንቋችን ውብ ነው። ይሄን ነገር ግን የምናየው በእንደዚህ አይነት አጋጣሚዎች በሚገኝ እድል ወጣ ብለን ስናየው ነው እንጂ ውጪ ላይ የምናየው ነገር ብዙ ደስ የሚል ነገር አይደለም። የኢትዮጵያ ሴት እንደጠፋ ነው አሁን ላይ። በቃ ሴታችን ጠፍቷል፣ መዋደዳችን የለም ምናምን የሚሉ ዜናዎችን ነው የምንሰማው። ነገር ግን ሄደን ስናየው ግን ያ አይደለም። እኔ የሶማሊያ አባት እንደ ልጁ ነው የተቀበለኝ፣ የወደደኝ። ከልጆቹ አይለየኝም። በበዓል በኢድ እንጠራራለን፣ በብዙ ነገር ይጠሩኛል፣ ይፈልጉኛል። ኢቭን እኔ እዛ ሀገር ነው አግብቼ የወለድኩት። አንዱ ፍሬ ካገኙት ውስጥ ተጠቃሚ ከሆኑት ውስጥ አንዱ ነው። ባሌን ያገኘሁት እዛ ነው። ቆንጆዬ ልጅ የወለድኩት እዛ ነው። ይሄ ማለት ማህበረሰቡ ባይቀበል ኖሮ ግን እንደዚህ አይነት የሚገርም የፍቅር ታሪክ አልሰማም ወይም እኔ ጋር ኤክስፒሪየንስ አይሆንም ነበር። ወዲያው ለቅቄ ወደ አዲስ አበባ ነበር የምመለሰው። ያ ግን ያልሆነው ማህበረሰቡ አቃፊ ደጋፊ የሚገርም ስለሆነ ነው እንጂ ያ ነገር አይፈጠርም ነበር። ከሙያ አንጻር ስኪሌን አሳድጌበታለሁ፣ ማህበረሰቡን አውቄበታለሁ፣ ኢትዮጵያን አውቄበታለሁ። ከምንም ነገር በላይ ደግሞ ራሴን አውቄበታለሁ። ምክንያቱም እዚህ ጋር ስኖር እንደ አዲስ አበባ ሳስብ እንደ አዲስ አበባ ልጅነት እና ኢትዮጵያን ደግሞ ሳስባት ለየት ያለ መቅደስን ሰርቼበታለሁ። ራሴን መጀመሪያ ሰርቼበታለሁ።